ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያ አርዕስተ ዜና። ዛሬም ቀጥሎ ባለው የአማራ ክልሉ ጦርነት የፋኖ ኃይሎች ድል እንደቀናቸው አሳውቋል። በጎጃም ጮቄ ተራሮችና በወሎ አምባሰል ተራራ በቡድን መሳሪያ የታገዘ የደፈጣ ውጊያ ማድረጋቸውና በዚያው ውጊያም ድል እንደቀናቸው አሳውቀዋል። በሸዋሮቢት ከተማ በአገዛዙ የኮማንዶ ጦር ላይም እርምጃ መውሰዳቸውን አሳውቀዋል። በጎጃም የተለያዩ ቀጠናዎች ላይም በድሮን የታገዘ ከባድ ፍልሚያ እየተደረገ እንደሚገኝ ለማወቅ ተችሏል። በአማራ ክልል የተለያዩ አካባቢዎች የሚደረገው የድሮን ቅኝት ዛሬም ተጠናክሮ መቀጠሉ የታወቀ ሲሆን በክልሉ 42 በመቶ የሚሆኑ ተማሪዎችም ከትምህርት ገበታ ውጪ መሆናቸው ለማወቅ ተችሏል። ቀዳሚው መረጃችን ነው። የብልጽግናው መንግስት ለተራቡ ዜጎች እርዳታ እንዳይሰበሰብ ማገዱ አሁንም እያነጋገረ ነው። የፌዴራል መንግስት ህዝባዊ ወያነ ሓርነት ትግራይ ህወሓት ራብን እንደ ፖለቲካዊ መሳሪያ እየተጠቀመበት ነው በማለት እየከሰሰም ይገኛል። ጀነራል ታደሰ ወረደ የሚመሩት አስተዳደር በክልሉ የሚላከውን እርዳታ በአግባቡ እያደረሰ አይደለም በሚል ለቀረበበት ክስም ምላሽ ሰጥቷል። አስተዳደሩ የተፈናቃዮችን መራብ ያጋለጡ በማህበራዊ ሚዲያ ድጋፍ ያሰባሰቡ አካላት ላይ የቀረበውን ፖለቲካዊ ወንጀል ውድቅ አድርጓል። ሌላኛው መረጃችን ነው። የሻዕቢያ ጦር በአሰብ ሲጠበቅ በባድመ ዛላምበሳና ጾረና አደገኛ እንቅስቃሴ እያደረገ ነው። ነገሩ ከእጅ አመለጠ እንቁላል ሊሆን የተቃረበ ይመስላል። አልሲሲን የተማመኑት ኢሳያስ በሁሉም አቅጣጫ በጭፍን መጓዛቸውን ጀምረዋል። አሰብን ለግብጽ አሳልፎ በመስጠት አደገኛ እርምጃን ከወሰዱ በኋላ ከባድመ አቅጣጫ ሌላ እንቅስቃሴ ጀምረዋል። የኢሳያስ ወታደሮች በባድመ ዛላምበሳና ጾረና አደገኛ ተግባር እየፈጸሙ ነው። ድንበር ላይ የህወሓትና ሻዕቢያ ጽምዶ ጦር ሌላ ታሪክ ውስጥ መግባታቸውን የዜና ምንጮች እየዘገቡ ይገኛሉ። ከኤርትራ ድንበር የወጣውን መረጃ በዜናችን አካተነዋል። እስራኤልና ሶማሌላንድ አንዳቸው ለሌላኛው እውቅና ለመስጠት መስማማታቸው ተሰምቷል። በዜናችን ይዘነዋል። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ ይሸጋግራሉ። ሰናይ ቆይታ። ዛሬም ቀጥሎ በዋለው የአማራ ክልሉ ጦርነት የፋኖ ኃይሎች ድል እንደቀናቸው አሳውቀዋል። በጎጃም ጮቄ ተራራና በወሎ አምባሰል ተራራ በከባድ መሳሪያ የታገዘ የደፈጣ ውጊያ ማድረጋቸውና በዚህም አውደ ውጊያ ድል እንደቀናቸው አሳውቀዋል። በሸዋሮቢት ከተማ በአገዛዙ ኮማንዶ ላይ እርምጃ መውሰዳቸውንም አሳውቀዋል። በወሎ ቀጠና አምባሰል ወረዳ በተደረገ ውጊያም ድል ማድረጋቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ አሳውቋል። በወረዳው የተለያዩ አካባቢዎች በቀጠለው ውጊያ ወደ ፋኖ ኃይሎች ቀጠና ለመግባት በእንቅስቃሴ ላይ በረበት ወቅት ወታደራዊ ኪሳራ አድርሰንበታል ሲል አፋባህ አሳውቋል። ከታህሳስ 15 2018 ዓ.ም ጀምሮ ለተከታታይ ቀናት በአምባሰል ወረዳ ጉሎ ወንዝ ቀንጥያ ዙሪያ ድብል እንዲሁም ደልባ አካባቢዎች ላይ በሁለቱ ተፋላሚ ኃይሎች መካከል በከባድ መሳሪያ የታገዙ ውጊያዎች መደረጋቸውን የፋኖ የመረጃ ምንጮች ዘግበዋል። አገዛዙ ዛሬ በሸዋ ቀጠና ደብረ ብርሃንና በሁሉም የሸዋ ወረዳዎች ከንጋቱ 12 ሰዓት ጀምሮ እንዲሁም ኤፍራታ ግድም ወረዳ በሁሉም የገጠር ቀበሌዎች ከሌሊቱ 11 ሰዓት ጀምሮ የድሮን ቅኝት እያደረገ እንደሚገኝም ለማወቅ ተችሏል። የያዘ መረጃም የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ በውጫሌ እንዲሁም ማርዬና ኦርጌሳ በሜካናይዝድ ኃይል ታግዞ ውጊያ በከፈተው ጦር ላይ ድል ተቀዳጅቻለሁ ብሏል። በዚሁ ቀጠና ተከታታይ የድሮን ቅኝቶች እየተደረጉ ይገኛሉ። በውጊያው በርካታ የአገዛዙ ወታደሮች ሰብአዊና ቁሳዊ ኪሳራን ሲያስተናግዱ ከ40 ያላነሱ ደግሞ ከባድ ጉዳት ደርሶባቸዋል። በእንዲህ እንዳለ በጎጃም ቀጠና በድሮን የታገዙ ውጊያዎች እየተካሄዱ መሆናቸውን የፋኖ ኃይሎች አሳውቀዋል። በምዕራብ ጎጃም ደጋዳሞት ሰቀል አካባቢ ውጊያው ሲቀጥል፣ በወረዳው ዋና ከተማ ፈርጅት ደግሞ የደፈጣ ጥቃት መፈጸሙን ዜና ምንጫችን የፋኖ አመራሮችን ዋቢ በማድረግ ዘግቧል። በዞኑ ወንበርማ ቀጠና ከከተማ በመነሳት ወደ ገጠርማ አካባቢዎች እየተንቀሳቀሰ በነበረው ጦር ላይ እርምጃ መውሰዱንም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አሳውቋል። ጦሩ በጎጃም ቀጠና የተለያዩ አካባቢዎች ባለፉት ጥቂት ቀናት ብቻ ከፍተኛ ኪሳራን አስተናግዷል። በዚህም የአገዛዙ ጦር እንዲመለስ ማድረግ መቻሉ ታውቋል። በሁለት አቅጣጫ ከጮቄ ቀጠና ለመውጣት የሞከረው ጦር ከፍተኛ ጉዳትን ማስተናገዱንም የፋኖ ኃይሎች አሳውቀዋል። 3ኛ ዓመቱን ያስቆጠረው የክልሉ ጦር ዛሬም በክልሉ ለሚኖሩ ህጻናት ከትምህርት ገበታቸው ውጪ እንዲሆኑ ምክንያት ሆኗል።
በክልሉ በ2018 ዓ.ም የትምህርት ዘመን ወደ ትምህርት ገበታ ይመለሳሉ ተብለው ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያት እስካሁን አለመመዝገባቸውን የክልሉ ትምህርት ቢሮ አሳውቋል። ቢሮ ኃላፊ አቶ ጥላሁን ወርቅነህ በበጀት ዓመቱ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበረ የጠቆሙ ሲሆን በተግባር የተመዘገቡት ግን 4.3 ሚሊዮን ወይም 58 በመቶ ተማሪዎች ብቻ መሆናቸውን ገልጸዋል። በክልሉ በሁለቱ ተፋላሚ ኃይሎች መካከል በሚደረገው ውጊያ ምክንያት ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸው እጅግ አሳሳቢ መሆኑም ተመላክቷል። አገዛዙ በክልሉ ያለውን ጦርነት በሰላምና በንግግር ከመፍታት ይልቅ አሁንም የተለያዩ የጦር መሳሪያዎችንና በርካታ ወታደሮችን ወደ ክልሉ በገፍ እያስገባ መሆኑ ይታወቃል። በቀጣይ መረጃችን መንግስት ለተራቡ ዜጎች እርዳታ እንዳይሰበሰብ ማገዱ አሁንም እያነጋገረ ነው። የፌዴራል መንግስት ህዝባዊ ወያነ ሓርነት ትግራይ ህወሓት ራብን እንደ ፖለቲካዊ መሳሪያ እየተጠቀመበት ነው በማለት እየከሰሰም ይገኛል። ጀነራል ታደሰ ወረዳ የሚመሩት አስተዳደር በክልሉ የሚላከውን እርዳታ በአግባቡ እያደረሰ አይደለም በሚል ለቀረበበት ክስ ምላሽ ሰጥቷል።